ነገ ቢታጠብ ዛሬ የቆረባችሁበት ምንም እንትን የሚለው ነገር የለም። የቆረበው ሰውየው ነው እንጂ ልብሱ ለሰውየው መክበሪያ ነው። ስለዚህ ነገ ማጠብ፣ ዛሬ የቆረባችሁበት ነገ ማጠብ ትችላላችሁ ማለት ነው። ሌላኛው ባልና ሚስት እሱ ለመቀበል ዝግጁ ቢሆን ወይም እሷ ብትሆን ከሁለቱ አንዱ መቆረብ ፍላጎት ኖሮት አንዱ አልቆርብም ቢል ምን እናድርግ ነው። በጣም ይሄ ጥያቄ የብዙ ሰው ጥያቄ ነው። እንግዲህ መምህራንም ብዙ የተለያየ መልስ ሲሰጡን እናያለን። የብዙ ሰው ጥያቄ ነው። እኔ የምላችሁ ግን ምን ለመናገር አንደኛ እስካሁን ይዘነው የኖርነው ነው። እኔም አንድ ችግር ተቸግሬ ነበር በዚህ ዙሪያና አንድ ትልቅ አባት አናገርኳቸው፣ አይሆንም አሉኝ። እኔም አይሆንም ነው ብላችሁ በዚህ ጉዳይ ግን መምህራን ግን መቁረብ አለበት የችግር መፍትሄ አድርገው አምጥተዋል። አሁን ይሄ መፍትሄው በቀጥታ በነገራችን የሆነ መልስ ስንሰጥ የሆነ ጥያቄ ስንጠይቅ ለችግር የተሰጠንን መፍትሄ ህግ አድርጎ መውሰድ የለብንም። እዚህ ውስጥ አሁን እኔ ካስኳቸው ጥያቄዎች በተለይ ሁለት ጥያቄዎች ለእናንተ የተበየነላችሁ ከችግሩ አንጻር ይህን አድርግ ብሎ ንስሐ አባቱም ሆነ መምህር ሊበይንላችሁ ይችላል። ያንን እንደ ህግ አድርጎ መሆን ይቻላል ማለት አይደለም። እንደ ችግሩ መፍትሄ አሁን ሰው ሲታመም እዚህ ወደ ሆስፒታል ሲሄድ የድንገተኛ አደጋ የሚባል የሚገባበት እንደዛ አይነት ካህን ነው ያን ሰው እንዴት በየት በኩል ማዳን እንዳለበት መፍትሄ ሊያስቀምጥ ይችላል። ያንን ግን ህግ አድርጎ ሌላኛው ይዘን መሄድ የለብንም እና እዚህ ላይ እንደ እንትኑ በጣም ሰውየው የሚያስቸግር ከሆነ ጭራሽ ሌላ እንትን ከሆነ ሁለቱን ከመግደል አንዱን ማዳን በቃ ስጋውን ደግሞ የማይቀበል ሰው የዘላለም ህይወት ቢኖረው ስለማይችል አንዱን ማዳን በሚል ብዙ መምህራን በየሚዲያውን ልንሰማቸው እንችላለን እንደሚቻል። እኔ እንደሰማሁት ወይ እንደነገሩኝ አባት እኔም አንድ በጣም አስቸጋሪ የሆነ እንትን ገጥሞኝ እኔ እንኳን እንደዛ በይኝለት ነበር ወይ ፈርጄለት ነበር፣ ግን አይሆንም አሉኝ። እኔም አይሆንም ነው የምላቸው። ለምን ቢባል ባልና ሚስት አንድ አካል ናቸው። እኔ ጋር ናቸው፣ አንድ አካል ናቸው። አንድ እግር ሲኦል ሆኖ አንድ እግር ገነት አይሆንም። የመጀመሪያ ስራችን መሆን ያለበት ሁለቱንም ማስተማር ነው። በቃ መማር አለበት። የተወሰነ ዘመን ይጠበቃል፣ ይማራሉ። አንድ ሴት ባለቤቷን እሷ ብቻ ገነት ገብታ ባለቤቷ ሲኦል ሲገባ ዝም ማለት የለባትም። አንድ ወንድም ሚስቱን እንደዚህ ማስተማር አለበት። በቃ በሃይማኖት ጠንከር ያለው ማስተማር አለበት። ስለዚህ ሁለቱንም እንደ አይነት ነገር ብንበይን ጭራሽ ሁሉም ሰው ተለያይቶ አይ ይቻላል እኮ ብሎ በቃ ሚስቲቱ ስትቆርብ እሱ ሌላ ቦታ ሲኖረው እሱ ሲቆርብ እንዲህ ስለሚያስቸግረን እንደው በይፋ እንዲህ ብለን ለመናገር እንደ ችግር ሊበይንላችሁ ሊፈረድላችሁ ይችላል። ችግሩ ታይቶ እንጂ በጠቅላላ እንደዚያ ይሆናል የሚል ህግ አይኖርም እና ማስተማር ነው። አስተምሯቸው ባለቤቶቻችሁን ያለ ስጋው ደግሞ መኖር እንደማይቻል መንግስተ ሰማያትን መውረስ እንደማንችል መጀመሪያ ቃል ተገባብቶ እየተቀበሉ መኖር። በተለየ ሁኔታ ከሆነ ደግሞ ያንን የሚበየንለት ለዚያ ሰው ነው፣ ለሁላችን አይደለም። ያም ደግሞ ዘመን ተገድቦ እስከዚህ ሰዓት ተብሎ ዘመን ሊገደብበት ይችላል እና አንዳንድ መምህራን እንደዛ ሲሏችሁ ብትሰሙም እንደ ችግሩ ነው የሚታየው እንጂ ጭራሽ ተለያይቶ እንደፈለግኩን እንደፈለግሽውኝ አይነት የሚል ነገር የለም። እዛ ፈቅጄልሻለሁ ከፈቀደልኝስ ጭራሽ ላለመቀበል ደግሞ ፈቃደኛ የማይሆን ከሆነማ ችግር ነው። እኔም አልቀበልም አንቺም አትችይም፣ ወይም እኔም አልቀበልም አንተም አትችይም ካለች ይሄ በስጋው ደግሞ አለማመንን የሚያመጣ ነገር ነው የሚሆነው እና እንደዛ ነው። ከዛ ውጭ የመጀመሪያው መፍትሄያችን የሚሆነው ማስተማር ነው። ከዛ ካልሆነ ደግሞ እንደ ችግሩ ሊፈረድለት ይችላል እንጂ በጋራ ጠቅሎ እንደፈለግኩን ማለት እስካሁን የሚዘነው ከመጣ ነው ስርዓተ ቤተክርስቲያን አንጻር ያስቸግረናል እና ይህን በዚህ ተረዱ። አንዳንድ መምህራን እንደዛ ሲሉ ከሰማችሁ ደግሞ ከችግሩ አንጻር ነው። እንደዚህ ሲባል ደግሞ ሰውየው ሚስቱ ጋር እንደዛ ከሆነ እንደገና ሚስቱ ጋር ሲኖር መርከስ። እስቲ አንድ ጥያቄ ልጠይቃችሁ። ሁለት የማይቆርቡ ሰዎች ጋብቻቸው ቅዱስ ነው እርኩስ ነው? ቅዱስ ነው እርኩስ ነው? ቅዱስ ነው።
ይሄ በደንብ ያዙ። አማኞች እኮ ናቸው። የሚቀር አለ እንጂ ሃይማኖት አላቸው። ትዳር ውስጥ የሚደረግ ነገር መኝታው ንጹህ ነው ተብሏል። እሱን ነው መያዝ ያለብን። ርኩስ የሚሆነው ዝሙት ከሆነ ወይም ደግሞ ትዳር ካልሆነ እንደዛ ነው ማየት ያለብንና በእነዚህ አይነት ነገሮች ትዳር ውጪ እስካልሄደች ነገር ድረስ እስካልሄደ ድረስ ዝሙት ሊሆን አይችልም። ስለዚህ እንደ ችግሩ ቢበይኑላችሁ ለዚያ ሰው ብቻ የተሰጠ ብይን ለዚያውም ዘመን ተገድቦበት እስኪማር ፍራቻም ስላለበት እስኪመጣ ድረስ የክርስቶስ ፍቅር እስኪገባን ድረስ እኛ የምናስተምራችሁ እኮ ክርስቶስ እስኪሳልባችሁ ድረስ ነው። ቅዱስ ጳውሎስ እሱ ከተሳለብን የማንቀበልበት ምክንያት የለምና ትልቁ መፍትሄ ሁለቱንም ማቀበል ነው። ከዛ ውጭ ከሆነ እንደ ችግሩ ሊታይ ይችላል ማለት ነው።